ዛሬ ደግሞ ስፓይደርማን፣ ሱፐርማን፣ አኳማን ሲባል እንሰማለን። እነዚህ ታሪኮች እውነተኛ ናቸው? ኦፍኮርስ አይደሉ፣ አፈ ታሪኮች ናቸው። ግን ከሰው ተፈጥሮ ለየት ያሉ ሰዎች አሉ። እዚህ ጋር የምታዩት ሴት ከሰው ልጅ ለየት ያለ ተፈጥሮ አላት። ዛሬ የእሷን ታሪክ ነው የምነግራችሁ። ድምፄ ጉንፋን ስለያዘኝ ትንሽ ሊቀየርባችሁ ይችላል። ይቅርታ እየጠየቅኩ ታሪኩ ልንገራችሁ። ሁደርስፊልድ የተባለ አነስ ያለች ከተማ ውስጥ ኦሊቪያ ፋርንሶርስ የተባለች ልጅ ከእናቷ ጋር ትኖር ነበረ። ከተወለደች ጀምሮ አልቅሳ አታውቅም። የሆነ ጊዜ እየተጫወተች ባለችበት ወቅት ከንፈሯን በኃይለኛው ትነክሷለች። ከከንፈሯ በኃይለኛው ደም መፍሰስ ይጀምራል። ኦሊቪያ ግን አላለቀሰችም። እናቷ እሱ እንዳየች ወደ ሆስፒታል ቶሎ ወስዳት ዶክተሮቹ የከንፈሯን ደም ጠራርገው ይሰፉታል። ኦሊቪያ ግን ምንም አልመሰላትም። ይህ ሁሉ ነገር ሲፈጠር ገና 4 ዓመቷ ነበረ። ኦሊቪያ እያደገች መታ ትምህርት ቤት ገባች። የትምህርት ቤቷ ልጆች እሷ ለየት በማለቷ ምክንያት ይገረሙባታል። እየሮጡ በሚጫወቱበት ጊዜ ሌሎቹ ልጆች ሲደክማቸው እሷ ምንም አይመስላትም ነበር። እንደ አዲስ እየዘለለች እየሮጠች ትጫወታለች። የሆነ ጊዜ ኦሊቪያ እየተጫወተች ሳታስበው የመኪና መንገድ ውስጥ ሮጣ ትገባለች። ከላይ የሚመጣው መኪና ድርግም አድርጎ ይገጫታል። እናቷና በአካባቢው የነበሩት ሰዎች ደንግጠው ጮሁ። ኦሊቪያ ግን ከወደቀችበት ተነስታ እናቷ ጋር ሄዳ አቀፈቻት። ከአንዳንድ የጉልበትና የደረት ጭረት ውጪ ምንም የሚታይ ጉዳት አልደረሰባትም። እናትየው ምናልባት ውስጣዊ ጉዳት ሊሆን ይችላል ብላ ስላሰበች ወደ ሐኪም ቤት ወሰደቻት። ምንም አይነት ውስጣዊ ጉዳት ግን አልደረሰባትም። ዶክተሮቹ ግራ ተጋቡ። ሌላ ሕፃን ብትሆን ኃይለኛ ጉዳት ይደርስባት ነበር። እናቷ በኦሊቪያ ምክንያት መጨናነቅ ጀመረች። ኦሊቪያ የረሃብ ስሜት አይሰማትም። እንቅልፍ ሳትተኛ ለ4 ቀን ያክል ያለምንም ድካም ቆይታለች። እናትየው ወደ ሆስፒታል ወስዳ ለዶክተሩ ነግራው ሙሉ ምርመራ ለኦሊቪያ ተደረገላት። የሚታወቅ ምንም አይነት በሽታ ግን አልተገኘባትም። ዶክተሮቹ ቦኒክ ገርል ብለው ስም አወጡላት። ኦሊቪያ እስካሁን ድረስ እንቅልፍ የመተኛትና ምግብ የመብላት ችግር አለባት። እናቷ በቀን 3 እየተከታተለች ምግብ እንድበላ ታረጋታለች። መሽቶ የእንቅልፍ ሰዓቷ ደግሞ ሲደርስ መድኃኒት ሰጥታ እንድተኛ ታረጋታለች። እናንተ በዚህ ታሪክ ምን ታስባላችሁ? እንደዚህ ነገሮች ከስንት አንዴ የሚፈጠሩ ነገሮች ናቸው። እንደዚህ ታሪክ እናንተ ሌላ ታሪክ የምታውቁ ከሆነ ልክ እንደዚህ ፎ አድርገነው ቪዲዮ እንሰራበታለን። ፎሎ፣ ላይክ፣ ሪፖስት ማድረግ እንዳረሱ። ይመቻችሁ።